ሰባቱ ሰማያት። ሰባቱ ሰማያት እነማን ናቸው? ስለ ሰባቱ ሰማያት በመጽሐፍ ቅዱስ እንዲሁም ከቤተ ክርስቲያን አንጻር ምን ተብሏል? ይህ በዛሬ ቪዲዮ የምንመለከተው ይሆናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት እጋብዛለሁ። በተጨማሪም አዳዲስ ቪዲዮዎች ሲለቀቁ ኖቲፊኬሽን ሜሴጅ እንዲደርሳችሁ የደውል ምልክቷን እንድትጫኑ አስታውሳለሁ። ሰባቱ ሰማያት የሚባሉት ሰማይ ውዱድ፣ መንበረ መንግስት፣ ጽርሐ አርያም፣ ኢዮር፣ ራማ እንዲሁም ኤረር በተጨማሪም ኢየሩሳሌም ሰማያዊት ናቸው። የመጀመሪያው ሰማይ ውዱድ። ሰማይ ውዱድ ኪሩቤል የተሸከሙት የሥላሴ ዙፋን ነው። ሁለተኛ መንበረ መንግስት። ይህች ሰማይ አሰራሯ አራት ማዕዘን ቅርጽ ያላት ናት። መጠኗም ከዳር እስከ ዳር የማይደርስ መጠነኛና ይህችን የምንኖርባትን ዓለም ያህላል። ሥላሴ ለቅዱሳን በፈለጉት መልክ የሚታዩባት የሚገለጡባት ይህች ሰማይ ናት። ይህም በኦሪት ዘፍጥረት ምዕራፍ 8 ከቁጥር 2 እስከ 7 እንዲሁም በመጽሐፈ ኢያሱ ምዕራፍ 6 ከቁጥር 1 እስከ 2 በግልጽ ተጽፏል። እግዚአብሔር መንበረ ስባትን ፈጥሮ ሲያበቃ በእሳት የእሳት መጋረጃ ጋረዳት፣ በእሳት የእሳት አጥር አጠራት። ሶስተኛ ጽርሐ አርያም። ጽርሐ አርያም ከሰማያት ሁሉ በላይ የሆነች ሰማይ ናት። መጠኗና ዳሯን ከፍጡራን ወገን የሚያውቅ የለም። እግዚአብሔር ጽርሐ አርያምን የፈጠራት ከእሳተ ብርሃኑን ጨምቆ ብርሃኑን አጥርቶ ብሩህ አድርጎ ነው። ኢዮር፣ ራማ እንዲሁም ኤረር እነዚህ ሶስቱ ሰማየ ዓለም መላእክት በመባል እንጠራቸዋለን ወይም ዓለመ መላእክት ይባላሉ። ምን ማለት ነው? የመላእክት ከተሞች እንላቸዋለን። ብርሃናውያን ሰማያት ሲሆኑ ከአድማስ እስከ አድማስ የተዘረጉ ናቸው። የኢዮር ወሰን ከሰማይ ውዱድ ወሰን፣ የራማ ወሰን ከኢዮር ወሰን፣ የኤረር ወሰን ከራማ ወሰን ጋር የተጋጠመ ነው። ሶስቱም በሰባት የእሳት መጋረጃ የተጋረዱ የእሳት አጥር የታጠሩ ወርዳቸውና ቁመታቸው ትክክል የሆኑ ናቸው። ኢየሩሳሌም ሰማያዊት እንደ ቤተ መቅደስ አራት ማዕዘን ያላት ናት። ሁለት በሮች አሏት። ምሰሶቿ፣ ክዳኗ፣ መርገፏ፣ ሁለንተናዋ ብርሃናዊ ነው። የእመቤታችን ምሳሌ የሆነችውን ከብርሃን የተቀረጸችውን ታቦት ዘዶር የምትገኘው በኢየሩሳሌም ሰማያዊት ነው። በ9ኛው ሰዓተ ሌሊት መላእክት ካለመኖር ወደ መኖር አስገኘች። የመላእክት ተፈጥሯቸው እምሃቦ አልቦ ወይም ካለመኖር ወይም ከምንም ነው። አንዳንድ መጻሕፍት ለምሳሌ ድርሳነ ሚካኤል ዘህዳርን መላእክት ከእሳትና ከነፋስ እንደተፈጠሩ ይነግሩናል። ይሁን እንጂ የቆጵሮስ ደሴት ኤጲስቆጶስ የነበረው አባ ፋኒዮስ ወይም አክሲማኖስ በተባለው መጽሐፉ ላይ ሶበሰ ተፈጠሩ እምነፋስ ወነድ እሞቱ ወማሰኑ ከማነ ከነፋስና ከእሳት ተፈጥረው ቢሆን እንደኛ ታማሚ ሟች በሆኑ ነበር ብሏል። መጻሕፍት መላእክት ከነፋስና ከእሳት የተፈጠሩ ማለታቸው ግን ግብራቸውን ሲያመለክቱ ነው። እሳት ረቂቅ ነው፣ መላእክትም ረቂቃን ናቸው። እሳት ፈጻሚያነ ፈቃድ ወይም ፈቃድ የሚፈጽሙች ናቸው። መላእክትም የፈጣሪያቸውን ፈቃድ ይፈጽማሉ። የተፈጠሩት መላእክት 100 ነገድ ናቸው። የአራተኛው ሰዓተ ሌሊት ኢዮርን ከአራት ከፈላት። ከ100 ነገድ መላእክትም 40ውን ወስዶ 10ሩን አጋዕዝት፣ 10ሩን ኪሩቤል፣ 10ሩን ሱራፌል፣ 10ሩን ኃይላት ብሎ ሰየማቸው። አጋዕዝትን በኢዮር በላይኛው ከተማ፣ ኪሩቤልን በሁለተኛው የኢዮር ከተማ፣ ሱራፌልን በሶስተኛው የኢዮር ከተማ፣ ኃይላትን ከአራተኛው የኢዮር ከተማ አሰፈራቸው። ለአጋዕዝት ሳጥናኤል፣ ለኪሩቤል ኪሩብን፣ ለሱራፌል ሱራፊን፣ በኃይላት ቅዱስ ሚካኤል አለቃ አድርጎ ሾማቸው። ነገደ ኪሩቤል ከወገባቸው በላይ 4 ራስ 4 ገጽ ያላቸውና ገጻቸውም ገጸ ሰብ፣ ገጸ አንበሳ የሚመስሉ ናቸው። አይናቸው እንደ ነብር ቆዳ ዥጉርጉርና እንደ መስታወት ልሙጥ ነው። አገልግሎታቸው በቀሳውስት አምሳል መንበረ ስሉስ ቅዱስን መሸከም ነው። ነገደ ሱራፌል በዲያቆናት አምሳል ለጸሎት የሚያተጉ የምስጋና መላእክት ናቸው።
ገጻቸው ገጸ ንስር፣ ገጸ አንበሳ ነው። እያንዳንዱ ሱራፌል ቅድስት ክንፎች 6 ክንፎች አሉት። እግዚአብሔርን ሲያመሰግኑን በመፍራትና በመንቀጥቀጥ ቆመው በሁለት ክንፋቸውን ፈትሸው በሁለት ክንፋቸው እግራቸውን ይሸፍናሉ። ሁለቱን ክንፋቸውን ቀኝና ግራ ይዘረጋሉ።